አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ ውድ ቻናሌ ቤተሰቦች? እስቲ ቻናሌን ሰብስክራይብ አድርጉኝ ማለት ነው። ሞኔታይዝም ተነስቶብኛል፣ ሰዓትም አንስቶብኛል። እንግዲህ ከመጀመሪያ ሀብዬ እየጀመርኩ ነው ማለት ነው እና እስኪ ሰብስክራይብ አድርጉኝ ማለት ነው። ሰብስክራይብ በማድረግ አበረታቱኝ እና ደግሞ እስኪ በአፋር ክልል የባቡካይን ስራ ላሳያችሁ ማለት ነው። ይህንን ይመስላል እንግዲህ በሀገራችንም ሰርቶ መለወጥ ይቻላል። የሰው ልጅ ጤና ከሆነ መስራት ከቻለ ሀገራችንም ላይ መስራት መለወጥ ይቻላል ማለት ነው። እንግዲህ በአፋር ክልል በዚህ መልኩ መጀመሪያ ይሄው መደቡ ተዘጋጅቷል። አሁን ወደፊት ታውታላችሁ ማለት ነው። ኢንሻአላህ ይሄን ይመስላል ውሃቸው ምናምን። አረብ ሀገርም ተመቶ ያው ስንት በረሃ ተቋርጦ ተመቶ ያው ገንዘብ ለማግኘት ነው። ሁሉም ገንዘብ ለማግኘት ነው የሚፏጭረው ማለት ነው። ሀገራችንም ላይ ደግሞ በዚህ መልኩ ተሰርቶ መለወጥ ይቻላል። ያው አሁን እየተከሉ ነው ማለት ነው። ሽንኩርቱ ግን ይሄ የተተከለው በጣም ቆይቷል ማለት ነው። ወደ ጥቅምት አካባቢ ህዳር እንደዛ አካባቢ ላይ ነው። ይሄው ደግሞ ይሄ እየተኮተኮተ ነው። ያው ቪዲዮውን በሌላ ነገር አቀናብሬው ስለነበረ ኮፒራይት ስላስያዘ አጥፍቼው እንደገና በድምጽ እየገባሁ ነው ማለት ነው። በዚህ መልኩ ይኮተኮታሉ። አያሳዝኑም ግን በዛ ላይ በረሃ ነው። ከአረብ ሀገር ተናነሰ አይደለም በረሃው። የምር ያሳዝናሉ። ግን የምር ደግሞ ጨረሰው ውልቅ ውልቅ ያሉ ናቸው። ተወርና እና ሰብስክራይብ እያደረጋችሁ አበረታቱኝ። በሀገራቸው ላይ ወጣቱም ይለፋል ማለት ነው። እና ወደ ወጣቱ የምለው ነገር ቢኖር በሀገራችሁም ላይ ሰርታችሁ መለወጥ ትችላላችሁ። እኛ ሀገር ላይ ሰርቶ መለወጥ አይቻልም እያላችሁ በረሃ እየገባችሁ የአረብ ሀገር 200-300 ሺህ ብር ከፍላችሁ የምትመጡትን ብር አገራችሁ ላይ የሆነ ራሴ ብላችሁ የሆነ ስራ ብትሰሩበት ትለወጣላችሁ። እውነት ለመናገር አረብ ሀገር ሲመጣ በጣም ብዙ ውጣ ውረድ ኑሮበት ነው የሚመጣው። ዝም ብሎ መጥቶ አይባልም። ያ ገንዘብ ደግሞ ተበድራችሁ ምናምን ከየስርፋው ተለእሞ የሰው ፊት ማየት ራሱ ከባድ ነው ማለት ነው። እንዲህ አበድሩኝ ምናምን ብዙ ነገር አለ። መቼም አንድ ሰው 300 ሺህ ብር በእጁ ካሽ ኑሮት አይደለም አረብ ሀገር የሚመጣው ማለት ነው። አሁን በኢቃማም ሆነ በምንም መታችሁ ደግሞ እንደዚሁ በግ ነው የምታግዱት ወይ ደግሞ ግመል ነው የምትጠብቁት ወይም ስራ ነው የምትሰሩት አረብ ሀገር ስትመጡ ማለት ነው። ሌላ ምንም ስራ የለም። ያኔ ከዚህ የተሻለ ነገር የለም። ስለዚህ በሀገራችሁ ላይ በዛ ባላችሁ ገንዘብ ይቅርታ ቪዲዮን ያቋረጥኩት እና ሴት እየጠርታኝ እና በዚህ በምትመጡበት ወደዚህ በምትመጡበት በር አገራችሁ ላይ የሆነ የራሳችሁን ነገር በርግጥ ካሹ ኑሯችሁ አይደለም የምትመጡት ከብዙ ሰው እንትን ብላችሁ ነው። ግን ደግሞ ያን ያክል ከፍላችሁ መታችሁ አረብ ሀገር እንደገና ኢቃማ አለ። ኢቃማ ስታሰሩ ብዙ ወጪ አለ። ከኢቃማ በኋላ ደግሞ መልሶ እንደገና በሁሌም በአዲሳት በደረሰ ቁጥር የሚከፈላል። ያው ነው ያው በረሃው እንጂ ምንም ለውጥ የለውም ማለት ነው። ስለዚህ ሀገራችሁ ላይ ሰርታችሁ ተለወጡ። በረሃ አትግቡ። በየበረሃው እየገባችሁ አትለቁ ማለት ነው። ያው የሀገር ሰላም አለመሆን የሁሉ ሀገራችን ሰላም ቢሆን እንትን መሰደድ አይኖርም ነበር። እዚህ ጋር ደግሞ ይሄው አሁን እየደረሰ ስለሆነ በጣም ያምራል ማለት ነው። የምር በጣም ነው ደስ የሚለው። ያረብ ጠጉራቸው ብስሚላ እና በዚህ መልኩ ወረረ ወጣቱ ወጣት ያስፈሩ ይህን ይመስላል ማለት ነው ሽንኩርታቸው። እና እንደዚህ ሰርታችሁ ተቀየሩ በሀገራችሁ ላይ። የአረብ ሀገር እጅ አትመልከቱ። የምር ሴቶቻችሁንም አትመልከቱ። ጠንክራችሁ ስሩ በሀገራችሁ ላይ።